ዓላማ ሰዎች ከዚህ ህይወት ወደዚህ እንዲለወጡ ያደርጋል። ምን ማለት መሰላችሁ? ዓላማ ያለው ሰው ተስፋ ከመቁረጥ ተስፋ ወደ መስጠት ይመጣል። ምን መሰላችሁ? ምን እያልኩኝ መሰል? ዓላማ ያለው ሰው ቻሌንጅ ለምን እንደሚገጥመው ያውቃል። ዓላማ ያለው ሰው በችግር እያለፈ ያለው ለምን እንደሆነ ይረዳል። ምክንያቱም እያንዳንዱ ሰው ያለ ዓላማ አልተፈጠረም። ወደዚች ምድር ስንመጣ ፈጣሪ በእኛ ዓላማ አለው። ኢቨን እንኳን እኛ ሰዎች ይቀርና ሌሎች እንስሳት እንኳን በአይናችን የማይታዩ ጥቃቅን ነገሮች ሁሉ ዓላማ አላቸው። እግዚአብሔር ግን በእኛ ትልቅ ዓላማ አለው። እኛ በእግዚአብሔር አምሳል የተፈጠርን በጣም ትልቅ ዓላማ ነው ያለን። ስለዚህ ያንን ዓላማ ስንረዳ ለምን ቻሌንጆች እንደሚገጥሙ በችግር እያለፍን ያለነው ለምን እንደሆነ ምናምን እንረዳለን። ምክንያቱም እግዚአብሔር ነገያችንን እያሳመረ እንደሆነ እንረዳለን። እግዚአብሔር ነገያችንን የሚያሳምረው በዛሬ ነገሮቻችን ነው። ዛሬ የምንቸገርበት ነገር ምናልባት ዛሬ ለነገ ለሰዎች ትምህርት የሚሆኑ ነገሮች ሊሆኑ ይችላሉ። ዛሬ እኛ ህይወት ላይ እየጠፉ ያሉ ነገሮች እያጣን ያለናቸው ነገሮች ዛሬ ነገ በብዙ እናገኛቸው ይሆናል። ስለዚህ ያንን ተገንዝበን በዓላማ እንኖር ይላሉ።